መኪናው ነዳጅ ሲጨርስ ራሱን በራሱ ቻርጅ አድርጎ በኤሌክትሪክ መሄድ ቢችል ምን ይሉ ነበር? ወይም ደግሞ ሃይብሪድ መኪና ማለት ባትሪ ብቻ ነው ወይስ ሞተር ለው የሚለው ጥያቄ ግራ አጋብቶታል። ዛሬ ብዙዎች የሚሳሳቱበትንና በአዲስ አበባ መንገዶች ላይ በብዛት የምናያቸውን ሃይብሪድ መኪናዎች ሚስጥር ዘርዘር አድርገን እናያለን። ሃይብሪድ መኪና ነዳጅ አይፈልግም የሚለው ወሬ እውነት ነው ወይንስ ሁለት ሞተር አላት? ዛሬ በዝርዝር የምናየው ስለ መኪና ሳይንስ ብቻ አይደለም፣ ስለ ኪሶ ብር እና ስለ ወደፊቱ ጉዞ ጅምር ነው። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም መሃል ላይ የምነግራችሁ የብሬክ ሚስጥር መኪናውን እንዴት በነፃ ቻርጅ እንደሚያደርግ ሲረዱ ይደነቃሉ። ሃይብሪድ መኪና ምንድን ነው? ለመሆኑ ሃይብሪድ የሚለው ቃል ትርጉሙ ምንድን ነው? በአጭሩ ቅልቅል ማለት ነው። ሁለት የተለያዩ ነገሮችን አቀናጅቶ አንድ ጠንካራ ነገር መፍጠር። ሃይብሪድ መኪናን እንደ አንድ የግንባታ ሥራ ቡድን አድርገው ያስቡት። ሁለት ሰራተኞች አሏት እንበል። አንደኛው አውቶሞተር ይባላል፣ በጣም ጠንካራ ነው፣ ግን ብዙ ምግብ ነዳጅ ይበላል። ሁለተኛዋ ደግሞ ወይዘሪት ኤሌክትሪክ ትባላለች። እሷ ምግብ አትበላም፣ በባትሪ ነው የምትሰራው፣ ግን ለከባድ ሥራ ብቻዋን መስራት አትችልም። ሃይብሪድ መኪና ማለት እነዚህን ሁለት ሰራተኞች በአንድ ላይ አቀናጅቶ የሚጠቀም መኪና ነው። መኪናው በዝግታ ሲሄድ ወይዘሪት ኤሌክትሪክ ትሰራለች፣ ነዳጅ አይባከንም ማለት ነው። መኪናው ጉልበት ሲፈልግ ደግሞ አውቶሞተር ይገባና ያግዛታል። ልዩነቱ ምንድን ነው? የነዳጅ መኪና በነዳጅ ሞተር ብቻ ነው የሚሰራው። ነዳጅ ከሌለ ምንም አይንቀሳቀስም። የኤሌክትሪክ መኪና በባትሪ ብቻ ነው የሚሰራው። ቻርጅ ካላለቀ አይቆምም፣ ግን ቻርጅ ማድረጊያ ይፈልጋል። ሃይብሪድ ደግሞ የሁለቱም ድብልቅ ነው። ነዳጅ ይፈልጋል፣ ግን ከነዳጅ መኪና እጅግ በአነሰ ነዳጅ ብዙ ርቀት ይጓዛል። ዋና ዋና ክፍሎችና አሰራራቸው። ሃይብሪድ መኪና ውስጥ ምን አለ? 4 ዋና ዋና ክፍሎች አሉት። አንደኛው የነዳጅ ሞተር ኢንተርናል ኮምባስሽን ኢንጂን፣ ልክ እንደ ማንኛውም መኪና ነዳጅ አቃጥሎ ጉልበት የሚሰጥ። ሁለተኛው የኤሌክትሪክ ሞተር ከባትሪው ኃይል ወስዶ ጎማውን የሚያሽከረክር። አሰራሩ ባትሪ ፓክ የኤሌክትሪክ ኃይል የሚያከማች። ይህ ባትሪ መኪናውን ለማስነሳት ከምንጠቀማት ትንሽ ባትሪ የተለየና ትልቅ ነው። ጄኔሬተር ሞተሩ በሚሰራበት ጊዜ ባትሪውን ቻርጅ የሚያደርግ። ሪጀነሬቲቭ ብሬኪንግ ወይም ብሬክ ሲይዙ ቻርጅ ማድረግ። ይህ በጣም የሚገርም ቴክኖሎጂ ነው። የነዳጅ መኪና ላይ ብሬክ ሲይዙ ያ ጉልበት በሙቀት መልክ ይተፋል። ሃይብሪድ ላይ ግን ብሬክ ሲይዙ ጎማው ሲቆም የሚፈጠረውን ጉልበት ወደ ኤሌክትሪክ ቀይሮ ባትሪውን ቻርጅ ያደርጋል። ማለቱም አዲስ አበባ ውስጥ በትራፊክ መሃል ረጅም መንገድ እየቆሙ መሄድና መቆም የሚበዛበት መንገድ ላይ መኪናው ራሱን ቻርጅ እያደረገ ነው ማለት ነው። መኪናው ሲነሳ ድምፅ የለውም፣ ምክንያቱም የሚነሳው በኤሌክትሪክ ሞተር ነው። ጎረቤት ሳይረበሽ በዝምታ መውጣት ይችላሉ። በትራፊክ መሃል በዝግታ ሲሄዱ፣ ለምሳሌ መገናኛ ወይም ፒያሳ በትራፊክ ወይም የተዘጋ መንገድ በዝግታ ሲሄዱ የነዳጅ ሞተሩ ጭራሽ አይሰራም። መኪናው በኤሌክትሪክ ብቻ ነው የሚሄደው። ነዳጅ ዜሮ ነው የሚበላው። በፍጥነት ሲረግጡ፣ ለምሳሌ መኪና ለመግደም ጋዝ ሲረግጡ የነዳጅ ሞተሩ ወዲያው ይነሳና ከኤሌክትሪክ ሞተሩ ጋር በመሆን ጉልበት ይሰጧቸዋል። በከፍተኛ ፍጥነት ሲሄዱ ክሩዚንግ፣ ሃይዌይ ላይ 80 ወይም 100 ሲነዱ የነዳጅ ሞተሩ በመስራት ይጀምራል። በዚህ ሰዓት ትርፍ ጉልበት ካለ ባትሪውንም ቻርጅ ያደርጋል። ብሬክ ሲይዙ ደግሞ ቀድመን እንዳየነው ኃይል ወደ ባትሪው ይመለሳል። ውድ ቤተሰቦች፣ እስካሁን ያለው ማብራሪያ ግልጽ ነው? ሃይብሪድ መኪና እንዲህ ዘመናዊ መሆኑን ያውቁ ነበር? ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ የመኪና ዕውቀታችሁን ያሳድጉ። አስተያየት ካላችሁም ኮሜንት ላይ ጻፉልኝ፣ ሁሉንም አነባለሁ። የሃይብሪድ አይነቶች። ሃይብሪድ ሁሉ አንድ አይደለም። 3 ዋና አይነቶች አሉ። አንደኛው ማይልድ ሃይብሪድ፣ ኤሌክትሪክ ሞተሩ በጣም ትንሽ ነው። መኪናውን ብቻውን ማሰራት አይችልም። ሞተሩን ማገዝ ብቻ ነው ስራው። ነዳጅ የሚቀንሰው በጥቂቱ ነው። ፉል ሃይብሪድ፣ ለምሳሌ ቶዮታ ኮሮላ ክሮስ በኤሌክትሪክ ብቻ መጓዝ ይችላል። ራሱን በራሱ ቻርጅ ያደርጋል። በኢትዮጵያ በብዛት የምናያቸው እነዚህ ናቸው። ፕለጊን ሃይብሪድ፣ ልክ እንደ ስልክ በዋየር ቻርጅ ይደረጋል። ትልቅ ባትሪ አለው። ለምሳሌ 50 ኪሎ ሜትር በኤሌክትሪክ ብቻ ሄዶ ነዳጅ ሳይነካ ስራ ደርሶ መመለስ ይቻላል።
ቻርጁ ካለቀ ወደ ነዳጅ ይቀየራል። አሁን ወደ ዋናው ቁም ነገር እንምጣ። ሃይብሪድ ለኢትዮጵያ ገበያ እንዴት ነው? የትራፊክ ሁኔታ። አዲስ አበባ ውስጥ ለሚሰራ ሰው ሃይብሪድ መኪና መያዝ መታደል ነው። በትራፊክ ሰዓት ነዳጅ መኪና ቆሞ ነዳጅ በሚያባክንበት ሰዓት፣ ሃይብሪድ ግን በዝምታ ቻርጅ እያደረገ ይጠብቃል። ነዳጅ ቁጠባ። በተለይ ለራይድ ሥራ ወይም ለታክሲ አገልግሎት የሚሰማሩ ሰዎች ሃይብሪድ ከተጠቀሙ የነዳጅ ወጪያቸው በግማሽ ይቀንሳል። ጥገና። ብዙዎች ባትሪው ቢበላሽስ ብለው ይፈራሉ። ባትሪው በአማካይ ከ8 እስከ 10 ዓመት ይቆያል። አሁን ላይ አዲስ አበባ ውስጥ ሃይብሪድ ባትሪ የሚቀይሩና የሚጠግኑ ባለሙያዎች በብዛት አሉ። የዳግም ሽያጭ ዋጋ (ሪሴል ቫልዩ)። በኢትዮጵያ ሃይብሪድ መኪኖች በተለይ ቶዮታ ዋጋቸው አይወርዱም፣ እንዲያውም በየጊዜው ይጨምራል። እስቲ ምን ያህል ግንዛቤ እንዳገኛችሁ እኔ 3 ጥያቄ ላቅርብላችሁ። መልሱን ኮሜንት ላይ ጻፉልን። አንደኛ፣ ሃይብሪድ መኪና ቻርጅ ለማድረግ ግድ በዋየር ሰክተን ቻርጅ ማድረግ አለብን? አዎ ወይስ አይደለም? ሁለተኛ፣ ብሬክ ስንይዝ ባትሪው ቻርጅ የሚሆንበት ቴክኖሎጂ ስሙ ማን ይባላል? ሶስተኛ፣ በትራፊክ መሃል በዝግታ ስንሄድ ነዳጅ ይባከናል ወይንስ ኤሌክትሪክ ነው የሚሰራው? ለማጠቃለያ ያህል አዲስ አበባ ውስጥ በብዛት ለሚንቀሳቀስ ነዳጅ ሰለፍ ለሰለቸው እና የመኪና ጥገና ወጪው እንዲቀንስ ለሚፈልግ ሰው ሃይብሪድ ምርጥ ምርጫ ነው። ሙሉ ኤሌክትሪክ መኪና ለመግዛት ቻርጂንግ ስቴሽን አገኛለሁ ብሎ ካላመኑ ሃይብሪድ መካከለኛና አስተማማኝ መኪና ነው። እርሶስ ሃይብሪድ መኪና መግዛት ፍላጎት አለዎት? አስተያየታችሁን ያጋሩን። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ። ቻው።